ሰላም እንዴት ናችሁ? የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። እንግዲህ በጣም ጠፍቻለሁ። እንግዲህ ኦልሞስት ብዙ ጊዜ ነው እና የስራ ሁኔታ ነው። እናንተ እንግዲህ ዛሬ ያዝናናልና ያስተምራሉ ብለን ያሰብናቸውን ቪዲዮዎች ይዘን መጥተናል ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። ወደ ቪዲዮ ዳይፈታ በሉ። እንግዲህ የዳህል ይላል እርሱ የዳህል በጣም ከባድ ነው አይባልም። የሰው ልጅ እንግዲህ ባሳሰቡ ዳህል ባለው እንግዲህ ዳህል ያለችው ማን ይጠራኝ? ኧረ እናቱ ባላየ እኔ ነኝ እኮ አንተ። አቤት። እስኪ የሆነ ነገር ወይዬ በይኝ። ህፃን ልጅ አይደለም እንዴ? በዚህ እድሜ ልመና? እናንተ አፍታሞች ስትባሉ ዝበል ስለሌለው ነው የጠየቃት። እንግዲህ እሷ ግን በቃ አነጋገሯ በጣም ፊገው በጣም ደስ ይላል። ለዚህ መስሪያ ብሎ ነው ብር የሰጠው። ያው ከትምሮሽ መልስ ወርቅ አድርጌ ነው እኔ ብር እያልኩ ነው እዚህ የማይረባ ህይወት ላይ ያለሁት። ስማ ከዚህ በኋላ በዚህ መንገድ እንዳላገኝ ስንት ልንገርህ። ቆይ ለዚህ ልጅ ከዚህ ከካሜዳ ልጅ ጋር ምን ትሰራለህ? ኧረ እህቴ አይባልም። ስማ ከካሜዳ ልጅ እኩያህን ፈልግ። እንግዲህ ምን ትላላችሁ? በጣም አነጋገሯ ትንሽ ከበድ ይላል። የሰው ልጅ ባስተሳሰቡ ነው ዳማ ለሰው ባለው አስተሳሰብ የሚያስብ ጥሩ የሚያስብ ከሆነ ለሰው ልጅ ለኛ ሰው ድሃ አይደለም። ለሰው ልጅ ጥሩ ነገር የሚመኝ ከሆነ እንዳለ ሴት ቦንስ ምን ልታመጣ? ጮታሽን ቀይሪና ያስፈልጋል። ስትባሉ ንግግራችሁ አያምር፣ ቀልዳችሁ ከሁሉ አያምር። ነገር ጤና ይበልጣል። ማንም ሰው ገንዘብ ስለሚል ይችላል። ስለዚህ ጤናችን ይሰጣል እንፈልጋለን። ገንዘብ ከዛ በኋላ ይመጣል። ገንዘብ የማያድናቸው ብዙ ነገሮች እስካሉ ድረስ ማለት ነው። ከሴት ልጅ ላይ እጅህን እንዳታነሳ ልጅ አንድ ነገር ልንገርሽ፣ አንቺ ያልሽው ትክክል ነው። ነገር ግን ህይወት በዚህ አይቀጥልም። እንሂድ። ለበጎ እያለሁ ይህንን ቤቴን አልኖርኩ ይሆናልንስ በህይወቴ። ለማንኛውም በጣም ደስ ይላል። ያው እንግዲህ ለእናቱ ሲል ያው የእናቱን ቃል ለማክበር ሲል እንግዲህ እሷን ምንም ማድረግ አልፈለግም። ደስ ይላል ማለት ለእናቱ ያለው ሪስፔክት በቃ እናት አባትን አክብራለሁ። በዛ በጣም ደስ የሚል ነው። ተመችቶኛል። ሰላም ነው። ስልክ ደውለው አይሽ I don't want peace. I want problem. ሄሎ ወይ ምኑ ጋር ነህ? እኔም እኮ እዛ ጋር ነኝ እኮ። አልታየም ነጭ ሹራብ ለብሼ? አዎ አትታየኝም አንተ? አዎ አስፋልቱ ላይ ነኝ እኔማ። አልታየህም እንዴ? በዚህ ጋር ልምጣልህ ወይ? ሄሎ አንተ ምንድነው? አዎ ያምቆ በጣም ነስሰጥም በቃ ሌባ ከባድ ነው ማለት ሰው መለየት አለባቸው። ምን አናቱ ነው? ስታነሳለ ከተማ ውስጥ ቆይ ኢትዮጵያ ውስጥ በራብ ሊሞት ነው። አንድ እንጀራ ካለች አፍራም ነው የኔ ልጅ መሶብ ውስጥ ያለው 5 እንጀራ ነው። እሱንም እፈልጋለሁ። እሺ ኧረ ማዘር እሺ ካልሆነ እንኳን በሆነ ነገር አግዙን። አይ እሺ ባንክ አካውንት አለክ? አለኝ። እኔም አለኝ። እየቀለደ ነው ማዘር? አይደለም። እሺ የንግድ ባንክ አካውንት አለክ? አንድ እንጀራ ላክሳም እንጀራ አምስቱን ፈልገዋለሁ። ማዘር ግን ተው፣ ወንድሜ እኮ በራብ ሊሞት ነው። የኔ ልጅ አይዟችሁ፣ ጠንክሩ። ሁሌ እየተራባችሁ አኖሩ። አንድ ቀን በሞት ትገላገላላችሁ። ኧረ ተው ግን ማዘር አይቀልድብን። ባይሆን የኔ ልጅ ቃል ገባለታለሁ። ወንድም ሲሞት ለ40 ጤፍ ገዛለታለሁ። አዎ ታይራጋ ወርጆት ካለፈ በኋላ ሁሉም አለ። ለማንኛውም በህይወት እያለ መተጋገዝ ነው የምንለው። ይመቻችሁ። እንግዲህ ባይ እያለሁ በሌላ ቪዲዮ እስክንገናኝ ባይ ቸሩ ሁላ ተመኘሁላችሁ።